ሴት ሚስት ለምን በእርሻ ተመሰለች? ጥያቄ ለወገኖች። ሰላሙላሂ አለይኩም ወረህመቱላሂ ወበረካቱ። ጥያቄ ለወገኖች አደረሱኝ። አብዛኞቻችሁ ገና ርዕሱን እንዳያችሁት ቀጥታ የቁርአኑ አንቀጽ በአእምሯችሁ ውል እንደሚል እገምታለሁ። ይህን የሚሆነው አብዛኛው ሚሽነሪዎች ቁርአንን ሴት እርሻ በማለት አራክሶ አቃለው ገልጿታል በሚል በጣም ተደጋጋሚ ትችቶች ክስና ትችቶች በመስማታችሁ ነው። ለነገሩ እኔ እንኳን ዛሬ ይህንን የጠየኩት ለቁርአኑ መልስ ለመስጠት ሳይሆን መሰል ትችቶች የሚያነሱት ክርስቲያኖች ራሳቸው መልስ እንዲሰጡኝ ነው። ጴጥሮስ ለክርስቲያኖች ባስተላለፈው ተግሳጽ ምክር ጴጥሮስ ሴትን ሚስት እርሻ እያለ ይገልጻታል። ማስረጃ መጽሐፈ ቀሌምንጦስ ምዕራፍ ቁጥር 49 አንቺ እርሻ ራስሽን ጠብቂ፣ ሌላ ዘርን አትጨምሪ፣ የሚያጽናናሽ ከሐዘንሽ የሚያረጋጋሽ ባልሽ ብቻ ነው። ማን? አንቺ እርሻ። ጥያቄ ለወገኖች ነው። ጥያቄ የሚሆን ልድገመው። ሴት ሚስት ለምን በእርሻ ተመሰለች? ይህ ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት በማድረግ ለወገኖች አድርሱልኝ። ወገኖችን መልስ ፈልጋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።